የሚሰራ የሚወለወል ካለ ወሎዬ ሰርቼ ልብላ። ምግብ ትናንት 6 ሰዓት የበለው ምንም አርማታ የለ፣ ጉልበት ስራ የለ፣ ምንም ስራ የለም። ካለ ወሎዬ ሰርቼ ልብላ። ምግብ ስንት ሰዓት የበለው? ትናንት 6 ሰዓት ምሳ በለው አደርኩ እና ምንም በቃ ስራ የሚባል የለም። ልስራና ልብላ። ምግብ ለመብላት ነው የምጠይቀው? አዎ ልሰራለሁ፣ ልወልውልልህ፣ ከዛ ሰርቼ ትሰጠኛለህ ምግብ። ላስትግባና ግባ ከሬ ደቡብ ጎንደር ነው። ወደዚህ ያለ ልብል በምን ትራንስፖርት ሊሄድ እና እዚህ እንዳልሆን ደላላ ቤትም ስጠይቅ ተያዥ እያሉ እምቢ አሉ። በቃ ምንም አማራጭ የለም። በቃ አሁን ስራ ባሰራ ትሰራለህ ነው? ነው እውነት። ቁፋሮ የጉልበት ስራ ማንኛውንም ማለት ነው። ተወዝ ነው። የኔ አባት ወጣት እንደዚህ ሲሆን በቃ እንዴት ይበላል። አሁን አንተ የጠየቀው ገንዘብ አይደለም ለስራ ነው። ሰርቼ እንጂ ነው። መልክተኛው እባላለሁ። ማነው ስም አንተ? አበበ። ስለዚህ እሺ በቃ አንድ ቦታ ይዤ እሄዳለሁ። ችግር የለውም የትም ብትሄድ። አረ እሺ ይሄ ነገር ከተወው ምንድን ነው? እንደዚህ ነው በቃ። እግዚአብሔር በቃ ደረቦ ጨምሮ ይስጥ። አሜን። አባት ግን አልበላህም። ደስታው ራሱ እኔ መልክተኛው ነው ስሜ። ሰዎች ናቸው ይሄን አድርግ እያሉ የሚልኩ። ያዝ ትድክ 10 ሺህ ብር ማለት በጣም እግዚአብሔር ይስጥ። የመዳን ሰው መርቆ ሳይሆን በቃ እግዚአብሔር ጨምሮ ይስጥ። እንደዚህ አሜን። አገር ትራንስፖርት ምን ያህል ይሆናል? ይበቃል? እውነት እና በጣም ሽንም ጨምር። ያዝ ይበቃኛል የሚባል ነገር ቸግሮህ እንዴ? አንተ እኮ ደግሞ እንደ ሰው ይኸውልህ ገንዘብ አይደለም የጠየቅከው፣ ገባህ? ስራ በልሰርቼ ልብላ እባክህ አጽድቼ ነው ያልክ እና ይገባሃል። እሺ የኔ አባት የኔ አባት ወዳለሁ። እሺ እንግዲህ እግዚአብሔር ካንተ ጋር ይሁን።